አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። አላችሁ ስራ ያ ሁሉ ሰላም? እኔ በጣም ደህና ነኝ። ጠፍቻለሁ። ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በላይክ ጀምሩት። እይታ የለውም ቪዲዮ ፕሊስ ደገፍ አድርጉኝ ለስራ ላይክ ስታደርጉ ለኔ ይጠቅመኛል። ለእናንተ ምንም ነገር ባይጎዳችሁም ለኔ ብርታት ይሆነኛል እና ላይክ እያደረጋችሁ ቪዲዮን እዩልኝ እላለሁኝ። እስኪ የጠፋሁበትን ምክንያት እነግራችኋለሁ ኢንሻአላህ። ብቻ ማን ነው እንደኔ ግን ቪዲዮ ሲጀምር ቪዲዮ ላይ እንዲህ ብሎ ሲያወራ አጀንዳው ሁሉ ሊያወራ የነበረው ነገር ሁሉ እልምልም በቃ ወዴት እንዲሄድ? እኔ እኮ ብዙ ማወራው ነገር ኑሮኝ ነው የመጣሁት፣ ግን አንዱም የለም። ቀጥታ ቪዲዮውን ስከፍተው በዙሪያዬ በቃ ማሰብ ያለ ነው የሚመስለኝ። እንግዲህ እኔ ቪዲዮ ስቀርጽ ሰው የለም፣ ብቻዬን እኔ ቀርጬ ነው የምለቀው። እንደገና ወደ ዩቲዩብ የምጭነው ማለት ነው። ሁሉም አዳራሽ ውስጥ ያለው ነው የሚመስለኝ። እንዲህ ነው የሚቀጠቀጠው አጀንዳዬ ሁሉ ምን ላወራ እንዳሰብኩኝ ዝግጁ ነኝ እንደመጣሁ እረሳዋለሁ፣ ይጠፋብኛል። ይሄ ነገር በእኔ ላይ ብቻ አይሆንም፣ አዲስ ጀማሪ ስትሆኑ በሁላችንም ላይ የሚኖር ነው የሚመስለኝ። ኢንሻአላህ ለምዳለሁኝ፣ ይለመዳል። ቀላል አይደለም ሂዳያ ላይ ወጥቶ መስራት። እንደዚህ ሻሻ ላይ ወይም ስክሮል እያደረግን ስናይ የሆነ ትንሽ ነገር ወይም በቀላል እንዲህ አድርገው የለቀቁት ትንሽ ቀላል ነገር ቪዲዮ መስራት፣ ቪዲዮ መጫን እንትን ነገር ይመስላል። ከባድ ነው። ለዛው ምንም እይታ የሌለው እንደኛ ዝም ብሎ ተሰርቶ ብቻ ተጭኖ ምንም እይታ፣ ምንም ክፍያ ወይም ምንም አይነት ላይክ ለሌለው ቪዲዮ ብዙ እንደክማለን ይሄንኑ ለመስራት እና ለዛም ከእናንተ ድጋፋችሁን እንፈልጋለን። ላይክ በማድረግ ሌላ ምንም አይደለም። ላይክ ሰብስክራይብ ብቻ ነው። አብዛኞቻችሁን የምትከታተሉኝ የመዳም ቅመሞች ናችሁ፣ ወይም ከመዳም ቅመም ወጣችሁ ሀገር የገባችሁ ናችሁ። እኔም እንደናንተው በዚህ ባለሁበት ሰዓት የመዳም ቅመም ነኝ። ደገፍ አድርጉኝ። ምንም አይከፈልበትም። ላይክ ማድረግ ምንም ለእናንተ ጫና ወይም ኪሳራ የለውም እላለሁኝ። እስኪ መንሱራ ዩቲዩብ ተሞሸረች፣ አገባች። ከስደት መልስ ተደምራለች። እንግዲህ አላህ መልካም ትዳር ያርግላት። አላህ ጥሩ ትዳር የፋጡማና የአሊን ትዳር ያርግላት። በትዳሯ ደስተኛ የምትሆን አላህ ያድርጋት። ሷሊህ ልጆች የምትወልድ የምትከብድ አላህ ያድርጋት። በጣም ጥሩ ልጅ ናት። እኔ ማውቃት በሚዲያ ነው፣ ግን በዙም ነው። ምስኪንና በጣም አስተዋይ ልጅ፣ በጣም ጥሩ ልጅ፣ በጣም እንዲሁም የኛ መካሪ ናት። እሷም እንደኛው እዚህ ሀገር ነበር፣ ከዚህ ሂዳ ነው። ብዙ ጥሩ ነገሮችን ትመክራለች። መንሱራ ዩቲዩብን እየሄዳችሁ መብሩክ፣ እንኳን ደስ ያለሽ፣ አልፍ መብሩክ እያላችሁ እንትን በሏት። ቻናል አላት መንሱራ ዩቲዩብ የሚል ታቋታላችሁ፣ የማታቋትም መብሩክ በሏት። ሀቂቃ በጣም ደስ ይላል። እኔ በጣም ደስ የሚለኝ ነገር ቢኖር እንደዚህ እንደኛ አረብ ሀገር ስንት ተፎግረው በቃ ስንት ተሰቃይተው ያም አልፎ ሂደው ህይወት መስርተው ሲኖሩ ሲያገቡ ሊሆን ይችላል፣ ሲወልዱ የሆነ እኔ የሆነልኝ ነው የሚመስለኝ። በእኔ ላይ እኔ የፈጽምኩት ወይም የኔ ደስታ ነው የሚመስለኝ። ምክንያቱም ብዙ የሰው ፊት ብዙ ማያልፍ የሚመስሉ ቀናቶችን አንዲት እንደዚህ ትንሽዬ የፍየል ጉረና የምታክል ክላስ ቁጭ ብለው ብዙ አስበዋል። ማያልፍ የሚመስል ቀናቶችን ሲከፋቸው፣ ሲያለቅሱ፣ ስራ ሲበዛባቸው፣ ሲደክማቸው፣ ማንም አያያቸው፣ ማንም አያግዛቸው፣ ማንም አይዞሽ አይላቸው፣
ገንዘባቸው እንጂ እነሱ አይፈለጉም። እና በእነዛ መጥፎ ቀናቶች እነዛ የድካም የብሶት የሀሳብ የጭንቀት ቀናቶች አልፎ እንደዚህ ትዳር ከባድ ነገር ነው፣ ደስ የሚል ነገር ነው በዱንያ ላይ። እንደዚህ ሲሆን ደግሞ በጣም ደስ ነው የሚለው። እኔ በጣም ደስ ይለኛል። ከስደት ገብተው እዛ ራሳቸውን ችለው ተቋቁመው ትዳር ይዘው ሲኖሩ ደስ ይለኛል። እና መንሱራ ባለፈው ስደት ሊሄድ ነው። መዳሜን አናገርኳት። የድሮ መዳሜን ስትል ያ አላህ ያኔ በዚህ ደረጃ አይተዋለች። ወደ 5 አመት ሰርቻለሁ ያለ ይመስለኛል። ኦልሞስት ካልተሳሳትኩኝ 5 አመት ቀላል አይደለም። የዛኔ ሰርታ 5 አመት ያልተቀየረችው ከዚህ በኋላ 10 አመት ብትሰራ ምንም ለውጥ አይኖርም። ግን እሷ እንደዚህ ትዳር ይዛ አንድ ልጅ ብትወልድ በቃ ትዳር ይዛ ደስታዋን ብታጣጥም ዱንያ ነው እኮ ምን ያህል ይኖራል። እና ስደት ልሄድ ነው ስትል ሀቂቃ እንግዲህ እኔ እንደልኳቸው አላውቃትም፣ አልደዋወላትም። ዝም ብዬ አስባታለሁ። እና እንዲህ አሁን 5 አመት ኖሬያለሁ ብላ ለምን ስደት አስሄዳት? እኔ በሰባን ቦታ በሆነ አልሄድም እላለሁ። እና አልሐምዱሊላህ ግን አሁን እሷ ገባች ሲል ሚዲያ ላይ ስሰማ በእርግጥ እሷ ያው ሰርፕራይዝ ልታደርገን ነበረ። ሀዲያ ዩቱብ ድንገት ነገረችንና ሰርፕራይዟ ተበላሽቶባታል። ቢሆንም ዋናው የእሷ መግባትና የእሷ መደሰት ነው። ሌላው ማንም ነገረን ምንም ነገረን ለኛ ግድ አይሰጠንም። የእሷ ጥሩ ትዳር መያዟ አግብታ በሀገሯ ላይ መኖሯ ይሄ ነው ደስ የሚለው። እና አላህዬ እናንተንም እኛንም እንዲያልኝ ባለትዳር ነኝ ያላገባችሁ ገና በልጅነታችሁ ወጣችሁ እስካሁን ድረስ በሰው ቤት የምትደክሙ ታማችሁ በሽታችሁን ችላችሁ ድካማችሁ ማንም ሳያያችሁ በዛ በጠባብ ክላሳችሁ ውስጥ ሁሉን ነገር ችላችሁ የምትኖሩ ሰዎች ሁሉ እናንተም ቀን ይውጣ። እናንተም በሀገራችሁ ሄዳችሁ የምታገቡ አላህ ያርጋችሁ። አላህ የሁላችንም ከሰው ቤት አላህ ይገላግለን። የሰው ቤት የሰው ፊት የሰው ህይወት በቃ ተመልካች መሆን በጣም ከባድ ነው። የኗሪያም ኗሪ መሆን በጣም ከባድ ነው። ለኛም ያገባነው በሀገራችን ላይ ትዳራችንን ቤታችንን ልጆቻችንን ወልደን የምንኖር የኗሪያና ኗሪ ከመሆን ወጥተን የራሳችንን ነገር የምንኖር የራሳችንን ህይወት የምንመራ ላይ አድርገን በቃ ያ ረቢ ርዝቃችን ሩቅም እንደው ቅርብ ያርገው ያ አላህ። እንደዚህ በቃ ሁሉም በተስፋ በትዕግስት ነው። ህይወት እንደው አትሞላም፣ ግን ሁሉም በቃ ሩቅ እያሰብን ቅርብ የሚቀርብ ባለ አላህዬ ምኞታችንን ሁሉ እሱ ያሳካልን። በመጨረሻም መንሱራ ዩቱብ አልፍ መብሩክ ብያለሁኝ ሀቢበቲ። ቪዲዮዬ እንዳይንዛዛ ከዚህ ውድ ሰናበታችሁ እላለሁኝ። ቪዲዮውን ላይክ አድርጉ፣ ላይክ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።